ትጨክናለች ልጇን አባት እንኳን ቢጨክን ወንድ እንኳን ቢጨክን እናት በሰው ስልክ በሞላበት አገር አረ ልጅ ምንድነው እንኳን ብላ እናት አትጠይቅም። እናት ማለት ለኔ ምንም መስሎ አይታየኝም። ለኔ ምንም መስሎ አይታየኝም። እናትና አባቶችን ተቀበርኩኝ አመታት አልፈዋል። 6-7 አመት አልፈዋል። ለኔ እህትም የለኝም። እህት አሳልፋ አሳግታ አሰቃይታ ሚዲያ ላይ የምታስወጣ ማለት የለችኝም። ስስቅ ስጨፍር ስሰርቡኝ ውስጤንን ማልቆጣጠረው ለዝም ብዙ ስቃይ አለብኝ። ብዙ ነገር አለብኝ። እህታችሁ ጥፋት አጥፊ ላጠፋ እችላለሁ። አላጠፋም አይደለም ታጠፋሁ። እርምጥ አርጋ ይዛ መክራብ ገርፋ ብልከኝ ችግር የለውም። ግን እሳ ገንዘብ ስላልሰጠሻ በየህርሽበት ያጎቶቿ ልጅ ጋር ደውላ እሷን ሁለተኛ በስልክ ታወራችኋል። እኔ ጋር ተቆራረጠ። ያጎቴ ልጅ ያዲያዲ ልጅ አዋቅተና መጣ ነው። እሱ ለራሱ ሚዲያ ላይ ይናገራል። ሁሌ ነው የሚናገረው። አዋቅተና አንጥታ ነው ታኔ ጎን ሲቆም ምን አረገች? አባቴን እህቱ ቤት አስልካ አስከስሳ ብሩን ስትጠይቅ እኔ እህቱ ይው እንዲመዝርጨ ነው ሪያል የከፈልኳት 2500 ብር እንጀራዬን አስጠቅሼ ምግብ ቤት ሰዓት የሌሊት ልብስ ሳይቀረኝ ብታገባ ለእህቴ እሷ ጋር ተቆራርፈን እኔ እንጀቴ አይጨክንም። እህቴ ፊቷን ብታዞር የሆነ ቀን ትመለሳለች ብዬ የከሚሴ ልጆች የኮምበልሻ ልጆች አላችሁ ልታስታርቁን የሞከራችሁ ታውቃላችሁ። እስቲ ለወያይ ለጠላት ፊት አንስጥ ብዬ ምግቤን ጥብሴን ኦርደር ድርግ አድርጌ ልብሷን ለባሏም ለሷም ሰዓት ግዝት አድርጌ ሰዓቴን ልብሷን ግዝት አድርጌ ማይማያ የራያ ተለጣጭ ልብስ ግዝት አድርጌ እህቴ ናት። ለምን ትንሽ አንዳንዴ እንዴት ትልቅ ማሰብ አለብን? ለምን ያመጣችኝ እሷ ናት ብከፍልም ማለት ነው። እስቲ ታሷ ይቀር ብዬ ያንን ላከታረ በቪዲዮ ደውላ ፈንድቼልም ታለ ለእሱ እኔ እንዲህ እየተቀጠቀሽኝ እንዲህ እየወጋችሁኝ እኔ ብታላሱልኝ ልረዳችሁ ነው። እኔ እንዴ ፊቴን ታዞርኩት የማልረዳም። እኔ ታሷ ምስጋና ፈልጌ ሳይሆን ሰዋኩን ስልከው የኮምበልሻሪ ነው። አደራህን ሰያ ያለሁበትን ቦታ እንዲያትናገር በልጆች ይዤሃለሁ። እቃውን አድርሰህ ወሬ እንዲያታወራት ብዬ ታላመንሽኝ ስልኬ ላይ ተቀመጭ ብሎኝ በመስመር ቁጭ አድርጎኝ ነው እቃውን የሰጣት። እቃውን ግን ሲሰጣት ምን አለኝ? የት ነው ያለችው? እኔ በክፉ አይደለም እፈልጋታለሁ ስጋያናት ያለችበትን ቦታውን ብቻ ለኬሽኑ እንደው በአላህ ሰጠኝ እያለ ትታገለዋል። እኔን ለማስያዝ አሳገተችኝ። ባሌ ጋር ሆኖ አሳገቱ፣ ተባበሩ። እሺ ባሌም ደግሞ ያልሆነ ድምጥ ያዘ። ድምጡም ያዘው ደግሞ እንደማንንም ሴት ትኮረኩር አይደለም። እንዴትም እንደቀዳው ፈጣሪ አላህ ይወቅለት። በዛ ሰዓት እንዴት አርጎም ድምጡን እንደቀዳው አላውቅም። የሱም ድምጥ አለ እኔ ብቻ አይደለም። ያንን ቀዳ ከራሳ ጓሚራ ቤት ወጣ ነገሩ ሁሉ ነገር ወጣ። አላፍርም፣ ምንም አላፍርም። የሚያሳፍር ነገር አይደለም። ግን በዛ ተንተርሰው እንዲህ እኮ ናት እሷ ሚዲያ ላይ እንዲህ እኮ ናት እሷ ሚዲያ ላይ እኔ አጎቶቹ ልጆች አይጥሉኛሉኝ። በጣም እንደስስት የሚያውኛሉ። በጣም ግን እነዛን ሰዎች ተቀርብ ደግሞ አንደኛ አባቴ ይዝትባቸዋል። እማን ጋር ገንዘብ እንደማስቀምጥ አባቴ ይከታተላል። እገላለሁ እያለ ይዝታል። እኔን ልጅ አይደለሽም ወረቀት አስጥፍ ያለሁኝ አለ እንዲያሻልኩት
ተኔ በታ ያሉኝ ወንድሞች ለሳቸው ጀዋል ትልክ ጀዋሉን አልፈልግም ብር ካለህ አንተ ጋር ከሆነ የምታስቀምጠው ብሩን ስጠን ብሎ ተዝህ ህጋዊ ሰው ነው ከዚህ ሀገር የሚኖር ኢትዮጵያ ሲገባ ቃይዞልኝ ቢሄድ ያንን ሰው አግቶ ገላለሁ ያለው ጎበዝ ነው የኔ አባት። ጀዋል ተላከችማ ባንተ ገንዘቡም አንተ ጋር ነው ብሎ ሊገል የተነሳ ጎበዝ ነው የኔ አባት። ቆርጣችሁ ላኩለት ጀዋሉን አልቀበልም ብሩ የተቀመጠው አንተ ጋር ነው። አምናል አንተ ይሄንን 3 ጀዋል ተላከች ፎር ባንክ ታይቀር ተላከች ብሩ አንተ ጋር ነው ብሎ የሰው ሊገል እኔንም ምስል ሊያስገድለኝ ነበር። አከተፈ በየተተፋዋጭ ቆይቻለሁ። የኔ ቤተሰቦች ሙተዋል የሉኝም። አክስቴ ጋር ብደዋወል አክስቴ ሊገል ግራና ያገባባት ነው ያለኝ እና ይሄንን አባት ነው እንዴ አባት ቢያገዛች እኮ የተባለ ጊዜ መታቃጠል እንኳን ማቃጠል ቀርቶ አይደለም የኔን ቤት እየጃፉም አይደርሱ እየጃፉም አደርስም ሲጀመር የኛ ዘመዶች ስንሞት ተበድረው ይሁን ተቀጥረው ኬሻ እየቆጨ ነው ይመጣሉ። ያንንም በረካሁ እኔ አከየን ቀብሬ ታገር ተወጣ 4 ነጥብ ዘግቻለሁ። ቢከፋኝም ምምሮጠው ቢደላኝም ምምሮጠው አከየ ጋር ብቻና ብቻ ነበር። አከየን ታጣሁ ወዲህ ደም አልቅሼ 7ቷን አውጥቼ ተሰደርኩኝ አለቀ። ዛሬ ግን ማታችሁ እሷ እኮ ሌባ ናት እሷ እኮ ሌባ ናት እሷ እኮ ሌባ ናት እሷ እኮ ሌባ ናት እርጎዬ ሰይር ሰርቃናለች ወይንም ገንዘብ አበድረናት አልመለሰችልንም ደረሰኛለን ዶክመንት አለን ሪከርድ ያለን ታላችሁ አንጡ። እኔ ደግሞ ብር አበድሪያችሁ ሪከርዳችሁ ያስፈራራችሁኝ የሰደባችሁኝ ኮሜንታችሁ የተጣጣፍነው በኢሞ በዋትስአፕ በቴሌግራም አለኝ ክሰሱኝ። የኔ እያካደ ከኔ የኔ እናንተን ገንዘብ እንደዝም ማለት ነው እንዲህ ብር በልቻችሁ ከሆነ ክሰሱኝ። አፈለጋችሁበት ላይ ክሰሱኝ እገኛለሁ። ግን ስከሱኝ ደግሞ እኔም በመረጃ አወጣዋለሁ። እኔ ሀቢባ ቤት አልገባም የማለት ይሌና ይዞኝ እንጂ ሀቢባ ቤት ተገባሁ እኔ استنى ድምጣቸው استنى ጥሁፋቸው استنى ሪከርዳቸው استنى መዛታቸው ምናምን ነገር ምን ልታመጪ ቤተሰቦችሽ ራሱ የጠሉሽ እኮ ነሽ። ምን ልታመጪ ግማሹ ደግሞ ቤተሰብ ለገንዘብ ብለሽ እኮ ቤተሰብን እኮ የከዳይ ሰው ነሽ የምትሉ ደግሞ አላችሁ። እንኳን ቤተሰብ አይደለም